ቅዳሴ እንደገባ የሚናገራት አንዲት ቃል አለች። ቅዳሴ እንደገባ አሃዱ አብ ቅዱስ ከተባለ በኋላ እሚላት ነገር አለች። አሃዱንም በዛው ተርጉሜ ልሂድ፣ ሌላ ቀን ድንገት እግዚአብሔር እየተራዘመ ሳንጨርሰው እንዳንቀር ትምህርት። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ከዚያ በፊት ዲያቆናት ምን ያደርጋሉ? መስዋዕቱን ለመስዋዕት የሚሆነውን ነገር ያዘጋጃሉ። በቤተልሔም ያዘጋጃሉ። ለመስዋዕት የሚሆነውን ነገር ያዘጋጃሉ። ከዚያ በኋላ ከቤተልሔም ሄደው መስዋዕት የሚሆነውን ነገር ይዘው ይመጣሉ። ያንን የሚያደርጉበት ምክንያት ባለፈው እንደነገርኳችሁ ቤተ መቅደስ ማንን ስለምትወክል ነው? ቀራንዮን፣ ቤተልሔም ደግሞ ቤተልሔምን። ስለዚህ ከቤተልሔም የተወለደው ክርስቶስ ቀራንዮ ተሰቀለ ለማለት ከቤተልሔም ይዘውት ይመጣሉ ወደ ቤተ መቅደስ ማለት ነው። ስለዚህ ወደ ቤተ መቅደስ ሲመጡ ወደ ቀራንዮ እየገቡ ነው ማለት ነው። ይዘው ይገባሉ። ከገቡ በኋላ ያው የካህኑ እና የንፍቅ ቄሱ ባለፈው እንደነገርኳችሁ የማንና የማን ምሳሌዎች ናቸው ነው ያልነው? የዮሴፍና የኒቆዲሞስ ምሳሌዎች ናቸው ነው። ዋን አሃዱ ብሎ የሚቀድሰው ቄስ አንደኛውን ይወክላል። ሁለተኛው ደግሞ ፍትሐት ዘወልድ የሚያነብልና የቄሱ ረዳት ቄስ ረዳቱ ነው በዚያ ቀን የቀድሰው አንደኛውን። ስለዚህ ዮሴፍና ኒቆዲሞስን ይወክላሉ ማለት ነው። ከዛ እነሱ እርስ በርሳቸው ይመራረቃሉ። ተዘከረኒ ኦ አቡየ ካህን በጸሎትከ ቅድስት ይለዋል። አባቴ ሆይ ንጽሕት በምትሆን ጸሎትህ አስበኝ ይለዋል። ቅዳሴ ነው ሊገባ ሲል በጸሎትህ አስበኝ ይለዋል። እግዚአብሔር ይቀባለ ክህነትከ፣ እግዚአብሔር ክህነትህን ይጠብቅልህ፣ ከቀሳፊ መልአክ ይሰውርህ፣ በቀደስከው ቅዳሴ ከመቀሰፍ ያድንህ፣ ኃጢአትህን ያስተስርይልህ፣ መስዋዕትህን ይቀበልልህ፣ ከሾመ በኋላ አይሻርህ፣ ባለሟልነትህን ይጠብቅልህ ነው ፍቹ ማለት ነው። እንደዚህ ብሎ ይመርቀዋል። በግዕዝ ነው የሚመራረቁት። እዛ ስመር እግዚኦ አምላኬ ከመ ታድነኒ ተብሎ አምላኬ ታድነኝ ዘንድ ፍቀድ ብሎ ይህን ካለ በኋላ አሃዱ ይላል።